ነገሮች አባቴ ሁላችሁንም አባቴ ስማኝ፣ በእነሱ ስም አንድ ፍየል ስጠኝና እዚህ የተራበ ሰው ላብላበት ማርያም ማሮቼ ግን አላበዛሽውም? አንድ ፍየል ከፋዘር ስለሌላ የተራበ በላበታለሁ። እሺ በአዳኞቹ ስም አይደለ? ማሮቼ የዚህን ያክል ነው። እንኳን እኔ ቤተሰብ ኧረ እኔ ሳልመጣ ነው እንዲህ የምታበይ አንቺ ስትመጪ እኔ ስመጣ አይታረድልኝም። አንቺ የሌለሽበት አይሆንም። አንቺ እዚህ ስትገቢ ይታገኝ ነው። አንድ ፍየል ከአባቴ አመጣና አርድላችኋለሁ። ገዝቶ የሚሆን ምንም ብሎ ይሁን አይመለከተኝም። አርድና የተራበ አበላላችኋለሁ። እኔ ምኞቴ ፍላጎቴ እሱ ስለሆነ እሱ ውጭ ስለማይታየኝ እና ለአዳኞቹ በእናንተ ስም አባታችሁ ነኝ ብላችኋል ማሮቼ። የኔ አባት ሻመት ኑሩልኝ። ዋው እናመሰግናለን። ከክፉ ነገር ይጠብቃችሁ። ታድለሽ በጣም 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 በነገራችሁ ላይ እኔ ዛሬ አሁን አባቴ ፊት ነው የማወራችሁ። አባቴን በጣም ነው የምፈራው እና ማርያምን በጣም ነው የምፈራው እና እንደዚህ ዛሬ ላይ መውጫዬ ምናምን ሆኖ ቲክታክ ላይ እንትን አልኩ እንጂ ከልጅነት ጀምሬው ምኞት ነበረኝ። ሚዲያም ባይሆን ውዝዋዜ ተወዳዋሪ የመሆን ፍላጎት ነበረኝ። ከዛ አባቴ ደግሞ የአዝማሪ ዘር ያለብሽ ይመስል አይቻልም ይለኝ ነበር፣ ይከለክለኛል። ከዛ እኔ የምፈልገው ቦታ ከደረስኩ በኋላ እኔ የምፈልገውን ነገር አደረኩ። ግን እዚህ ሙኜ ሳውዲ ሙኜ ያለሱ ፍላጎት አንደርኩ ያለራም የሆነ ነገር ሳስብ ደውዬ አማክረውና ደግሞ አሁን የሚፈራውን ትልቅዬ ጎልመስ ያለ ሰው ሲሆን ነው። የኔ አባት ወጣት ነው። ስለዚህ ያራዳ ቤት ስለሆነ እንደዚህ ብለህ ማስረዳት እና ከላይ ከቤተሰብ ወንድማችን ጋር ሳውቃቸው እንዴ? ኧረ ገና ናቸው፣ ፈርተዋል። ወንድማችን የኔ ሴት አቤት በይ ወይ አቤትዬ ከራሴ ጋር እና ውዶችዬ ማርያምን ግን ይውላችሁ አሁን መግባት የለብኝም ነበር። በርግጥ ግን ይደብረኛል። እንደው ምግቡን እንዴት አድርጌ እንደሰራሁት ፈጣሪ ነው የሚያውቀው። አዎ ማሮቹ እንዴት ሆኜ እንደሰራሁት ቶሎ ብዬ ዝም ለመግባት እናንተ ጋር ለመምጣት እኔ እንደው ለክፋችሁኛል። ወደት በማይጠፋ ነገር ነው ያሰራችሁ ማሮቼ። እኔ አንድ ቀን ካደርኩ አብዳለሁ። አሳይን አባትሽን አላሳይም ማሬ። ራሳችሁን ደብቃችሁ ቤተሰቦቻችሁ